እርግጠኛ ሆኜ ነው የምነግርሽ። ሌላ ሰው ጃኒን በዚህ ደረጃ የሚከታተላት ማንም ሌላ ሰው የለም። there is nobody none ማንም የለም። ጃኒን በዚህ ደረጃ እየተከታተለ የሚያሰቃይ ማን አለ? ማን ነው ከጃኒ ጋር ጸበኛ? ንገሩኝ እስቲ። ሶሻል ሚዲያ ላይ ማን ነው ጸበኛ ከጃኒ ጋር? በኃይለኛው የተጣላ ከጃኒ ጋር ማን ነው? ማንም የለም። ማንም ሰው አታመጭልኝም። ከማንም ጋር አልተጣላ ቲክታክ ከዚህ ሰውዬ ውጪ ማንም የለም። ይሄ ሀቅ ነው፣ ይታወቃል። አንድ ሰው ብቻ ማዘጋት ይችላል ብለህ ታስባለህ? ግሩፖች አሉ። ምን ያደርጉ መሰለሽ ያብዬ ያልገባሽ አንድ ነገር ልንገርሽ። ቴሌግራም ላይ ግሩፕ ይፈጥራሉ። ልዘግብሽ የነሱ ግሩፖች አሁን የሆነ ጸበኛ ሲሆኑ ቴሌግራም ላይ ወይ ዋትሳፕ ላይ ግሩፕ ይፈጥሩና አንድ ላይ ሆነው ማስ ሪፖርት ያደርጋሉ። ማስ ሪፖርት ያደርጉና ምን ያደርጋሉ? ይሄን ያንን ሰው ያዘጉታል። በቃ ከዛ በኋላ ደግሞ እንዳልኩሽ ብዙ ጊዜ አዘግቶባት እያለቀሰች ምን እያለች፣ ምክንያቱም ታላቅ ወንድም የላትም። ታላቅ ወንድም ቢደል ጆሮ ጥላውን ብሎ ልክ ያስገባው ነበር። ሴት ልጅ ታላቅ አለመኖሯ በተለይ ኢትዮጵያ ላይ በጣም አቢዩዝ እንድትደረግ ትልቁ ምክንያት ያ ነው። ወይ ደንደን ያለ አባት ወይ ታላቅ ወንድም አለመኖር ሴት ልጅን ያስደፍራል። በጣም ያስደፍረው እሱ ነው። ጃሃኒ ታላቅ ወንድም ቢኖራት እንዲያይሳፈጣትም ነገ ዩቲ የምትባለው ወይ አብራ ያለችው አሁን ስሟን አላውቀውም፣ እንደዚህ የሚያደርጋት ታላቅ ወንድሞች ስለሌሉ ቢኖሩ እንደዚህ አይነት ጨዋታ አይጫወቱባቸውም። እንደዚህ አይነት ሰዎች ሁልጊዜ አታክ የሚያደርጉት ሴቶችን ቤት አይተው ማን እንደሆነ አይተው ዊክነሳቸውን አይተው ነው የሚገቡት። አቢውዝ ለማድረግ ለማክበር አይደለም። ገብቶሻል? ለማክበር ለመንከባከብ አይደለም። አንድም ቀን እኔ ሲንከባከባት በጥሩ ሲያነሳት የጃኒን ስም በጥሩ ሲያነሳ ሰምቼውም አይቼውም አላውቅም። እግዚአብሔር በሚያውቀው አነቨርሲን ሁልጊዜ ገብተው ሲጨቃጨቁ ሰድቦ ሲያስወጣት ውጭ ከዚህ እያለ ሲያባራት እንጂ በክብር የሚያወሩበት ጊዜ ብዙ አልነበረም። እሷ ናት እንዲያውም ብዙ የምትለማመጠው እንጂ እኔ ባያችሁት ፍረዱ። እኔ ከኋላ እኔን ስደቡኝ እንደፈለጋችሁ። ባየሁት ነገር ግን እሷ ነበረች ተለማማጭ የነበረች። ለምን ይመስላል እንደዛ? እንዳልኩሽ እንጀራዋ ነው። ቅድም ሚጣ ስትል አልሰማሻል? ኧረ ሌላም ልጨምርላት። ያብሻ መተዳደሪያዋ ነው። ሌላ ልጨምርልሽ። ይኸውልሽ ጃኒ ቤተሰቦቿ ሌላ አካባቢ ናቸው። እሷ አዲስ አበባ ነው የምትኖረው። ተረዳሽ? ብቻዋን ነች። ሰው የላትም። ወንድም እህት አካባቢ ላይ ዘመድ የላትም። ብቻዋን ነች። ማንንም አታውቅም። ከክፍለ ሀገር መታ አዲስ አበባ ላይ ቤት ተከራይታ ቤተሰቧን እየረዳች በቲክቶክ ሰርቫይቭ አድርጋ የምትኖር ሴት ነች። እሱ ደግሞ በጣም ብዙ አጀብ ያለው በብዙ የተከበበ አቅም ያለው ልጅ ነው። አጃቢም ቢኖረው ምንም አይኖራትም። ህግ ያለበት ሀገር እና ኢትዮጵያ ውስጥ ነው የምትኖረው። ለምንም ለሚደርስባት ነገር ህፃን ልጅ አይደለችም። ብዙ ነገር ታውቃለች። ገብታ ይሄን ሆንኩ ማለት ትችላለች። ለእኔ አንድ ነገር ምን አለ መሰለሽ ሚጣዬ፣ ለእኔ ለምን እስከ ዛሬ ይሄን ነገር በውስጥ እኛ ጋር ትግባባለች። ለእኛ ስለምን አላከችም? ለምን ለአንዱ ሰው ይሄንን እንደዚህ እየተደረግኩ ነው ብላ ለምን አላከችም? እሷ እኮ አክሰስ አላት ያላት ልጅ ነች፣ የነበራት ልጅ ነች። አሁንም ቢሆን እኔ በእሷ እንትን ማለት በጣም ነው የተናደድኩት። በእሷ መጎዳት ያናድዳል በጣም ግን ሽሌት ዳር ሀፕን ይሄንን ነገር እንዲሆን እሷ በቃ ፈቅዳ ነው የሆነባት። እኔ እኮ አሁን እያልኩሽ ያለሁት ነገር ይኸውልሻል፣ አካውንቷ ሲዘጋ ነው ይሄን መወጋቷን መተልተሏን ያወጣችው። የትኛው ነው የሚበልጠው? ለምን ሚዲያ ላይ ነው ያለ ነው። ለሁለቱም እሷም ሴት ልጅ ናት፣ እሱም ወንድ ልጅ ነው። ሁለታቸውም ቢዝነስ የሚሰሩ ቲክታክ ላይ ሁለታቸውም ጥሩ ነገር የሚሰሩ ልጆች ናቸው። ለራሳቸው ጥሩ ጥቅም የሚያገኙ ናቸው። ግን እኔ ልል የፈለግኩት ለምን ያን ጊዜ ለምን አላወጣችሁም? እሷ እስከ ዛሬ ድረስ ለምን ለእኛ ሳላከችልንም? አሁን በእንጀራዋ መጣ። ጆከር በጣም ጀግና ሴት መሆኗን የሚያሳየው በእንጀራዋ መጣ። ምን አለ ጀግና ሴት እሱን አብራ አንድ ላይ የኖረችውን ሰው ሚዲያ ላይ ላለማሳጣት ዝም ለማለት የሄደችበት ርቀት ጀግንነቷን የሚያሳይ ነው መስሎ። ወንጀለኛ መደበቅ እንኳን ጀግንነት አያሰኝም። ስለምትወደው በሰዓቱ ተወልዶ ስለነበረ ኦኬ ሜቢ ፍቅር ይሆናል። ኦኬ በሱ አሳምነኝ። ፍቅር ከሆነ አይ ነው እና ጀግንነቷን የሚያሳይ ነው።
እላፊ ሲደረስባት እላፊ ሲመጣባት ከአቅሟ በላይ ሲሆን ኦኬ እንደዚህ ከሆነ ይሄው ብላ መጣች ወደ ሚዲያ። እኛ ደግሞ ልንረዳት ከጎኗ ልንሆን ይገባል ባይ ነኝ። ከሷ ጎን ነን፣ ያ ከሷ ጎን ነን። ግን አሁንም ያላትን መረጃ ይሄ ዝም ብሎ ነካክቶ እንትን ማለት ሳይሆን በደንብ አጠናክራ አውጥታ ልጁ መከሰስ ሁሉ አለበት። ምክንያቱም እንዲህ አይነት እንትን ያደረሰ ከሆነ ሁላችንም ከሷ ጎን ነን የምንቆመው። ግን ፈርስት ኦፍ ኦል ሺ ሌት ዲስ ሃፕን። እሱን በውጭ ስታንዳርድ አንየው ባካችሁ። ኢትዮጵያ ያሉ ሴቶች ብዙ ቆሻሻ ነገር ተሸክመው እንደሚኖሩ በወንዶች ጉዳይ አቢውዝ ተደርገው አብዛኛዎቹ እንደሚኖሩ ዓለም ያወቀው ፀሐይ የሞቀው ነው። አማራጭ የላቸው። ተረግጣ ነው የምትኖረው። ይሄ ማንም ያውቃል። እና ደግሞ ኢትዮጵያ ላይ የታወቀ ነገር ነው። ምንም አዲስ ነገር የለም። የማንም እካካም ሲረግጣት ነው የሚውለው። በጣም የሚያምነው እውነቴን ነው። ባለትዳር ሆናችሁ ሚስታችሁን የምትቀጠቅጡ ፍቅረኛ ያላችሁን እጃችሁ ይሰበር። እኔን ሰንጥቄ ነበር ማስቀመጠው። እያንዳንዱ አቢዩዝ አድራጊ ነው ያለው እና እቺ ልጅ ችላው ቆይታለች። አሁን ጥሩ ህይወት ጀምራለች። ምንም ወደዛ የሚያስኬዳን ነገር አለ የሚባል ኤክስኪውዝ እንኳን የለም። በጣም ደስ ብሏት ያላትን ሪሌሽንሽፕ አደባባይ አድርጋ ጥሩ አይነት ላይፍ ነው ያላቸው። በጥሩ ነው የሚመላለሱት። በጣም ቆንጆ ነገር ላይ ነው ያለችው። ሊቀና የሚችለው እሱ እንጂ እሱ አይደለችም። ኢምፓስብል። ሊቀና የሚችለው ሻይን ያደረገችው ልጅቷ አምሮባታል። ከሱ ጋር እያለችና አሁን ያለችበትን ሰው ማየት ይችላል። እውር አይደለንም። ይሄን ነገር አይቶ ተበሳጭቷል ልጁ። ሊያብድ ነው የደረሰው። እዛም አልተሳካለትም፣ እዚህም አልተሳካለትም። ቅናት የሚባለው አይሆንም። ምክንያቱም ሲንግል ብትሆን ላይክ ቦይፍሬንድ ባይኖራት ሪሌሽንሽፕ ባይኖራት ቅናት ነው እንላለን። ግን ይሄ አይፈጠርም። እውነት ለመናገር እንደ ሴት ስናስበውም አይሆንም። ከሀሳብ መግባት ያለበት አይመስለኝም። እንዴት ምን ይሄ ቅናት አለባት የሚለው ነገር ነው? ኖ እሱ ነው ያለበት ነው የምልሽ በአሁኑ ሰዓት። ኦኬ በሱ ነው የቅናት መንፈስ ያለበት። አሁን አዳምጪ፣ አላዳመጥሽም ማለት ነው። አንዴ ልንገርሽ፣ እኔ እያልኩ ያለሁት አሁን ያለችበት ሁኔታ ከአዶናይ ጋር ያለችበት ሻይን አድርጋለች። በጥሩ ሁኔታ ነው ያለችው። ምንም በስትረስ መልኩ አይደለም። ደስ ብሏት ነው ስትገባ ራሱ ቲክታክ ላይ ፈታ ብላ ነው የምትመጣው። ተጫውታ ስቃ ምን ብላ ነው። አንድ ጥያቄ ልጠይቅህ እኔ ላን ጎሄ የሚያስቀናት ምንም ነገር የለም። እሱ ነው የሚቀናው። አሁን ገባኝ። አንተ እኮ እናንተ ከእሷ ጎን ናችሁ፣ እኔ ከሁለቱም ጎን ነኝ። እንደነገርኳችሁ ለማንም አድሏሊዝም ለማንም ከማንም ሳይ ግን አሁን አዶናይ ጋር ከእስር ቤት ከወጣ ጀምሮ ምናልባት እሷ የምታደርሰውና እሷ የምታደርገው በስልኩ ደውላ ወይም የተለያዩ ነገሮች የምትላቸውና እሱ ያሰማው ቮይስ እውነት ከሆነ ምን አይነት ውሳኔ አንተስ ይኖራል? እዚህ ላይ ችግር አይፈጥርም ወይ? እርግጠኛው እነግርሃለሁ ሊሆን አይችልም። ሴት የቆረጠች ሴት እመነኝ የቆረጠች ሴት ደግሜ እነግርሃለሁ፣ ሚሊዮን ጊዜ ደግሜ እነግርሃለሁ አይሆንም ነው የምልህ። ለምን መሰለህ? የቆየ ቪዲዮ አምጥቶ የቆየ አብሮ የነበሩበት አምጥቶ ዋቴ ማድረግ ራሱን ያስጠቁረዋል። ምክንያቱም እሷ ጋር ሊኖር ስለሚችል ወይም ደግሞ ቼክ ይደረጋል እኮ የኢትዮጵያ ውስጥ ነው ያለው ስልክ ቴሌ ሄዶም ቼክ ማስደረግ ይችላል መቼ እንደሆነ። አንቅራ የተፋችውን ወንድ መልሳት ልስም ሴት ልጅ፣ ይሄ የታወቀ ነገር ነው። ስለዚህ በተአምር እሱም ፈልጋ ከአዶናይ ተደብቃ ቪዲዮ ኮል ተደራርጋ የምታደርገው ነገር ዝ ነው። አንድ ጊዜ ላስቆምና ጆን አበባ ስጠኝ ካለ አበባ ስጠኝ ላስገባህ። እኛ እንውጣለን። እሷም ካለች ትምጣና ለላይክ ፍርዱ አሪፍ ታይቶን ነበረ። ሁሉ ጊዜ ጆን ቱ ቢ ሆነስት ዲስሪስፔክት ሲያደርጋት ነው ያየሁት። አዶናይ በጣም ሪስፔክት እንኳን መድረክ ላይ ያሉ ቆሞ ራሱ ጸጉሯን እየነካ ቲሸርቷን ከፍ እያደረገላት ሪስፔክት። በቃ ወንድ ልጅ እንዴት ለሴት ልጅ ማድረግ እንዳለበት አስተምሮ አሳይቶን። እኔ አዶናይን ማልወደውን እንደወድ ያደረገው በዚህ በጃኒ የተነሳ ነው። ባይዚ ገባ ግን እንትና በቃ ዲስሪስፔክት ያደርጋል። የወለደውን የራሱ ልጅ ስም እንኳን አያውቅም። ሰው እንዴት የራሱ ልጅ ስም እንኳን በዚህ ላይ መጥቶ ስሙ ማን ነበር ምናምን ብሎ የሚጠይቅ ነው።
እና እኔ ተከትየውም አላውቅም። በጣም ጥሩ ያልሆነ ለሴት ልጅ የማይደረግ ነገር ነው ሲያደርግ ያየሁት እና ያንን እንደውም ሶሪ ማለት አለበት ብዬ አስባለሁ ለአጠቃላይ ለሴቶች። አንድ ሀሳብ እዚህ ጋር ይቅርታና አለያዛችሁ። እኔ እንግዲህ እዚህ ጋር ገስት ላይ አይ ቲንክ የሁላችሁንም ሀሳብ ሰምቻለሁ። ምናልባት እኔም ከእናንተ ጋር ነው ሀሳቤ ቅድምም ስንገልጸው እንደነበረ እቺ ልጅ በደንብ ተጎድታለች። አዎ እኔ እንደ አንድ ግለሰብ ላምን የሷን እንዲህ መደረግ ላምን የምችለው የቻልኩትን በምንድነው እስከዛሬ በተለቀቁ ቪዲዮዎች ዲስሪስፔክት ሲያረጋት ብዙ ነገር ሲገፋት ሲያንቋሽሻት እዚህ ሚዲያ ላይ ስለምናይ ይሄን ነገር ከማድረግ ወደ ኋላ አይልም ብዬ እኔ ስለደመደምኩ ነው። ስለዚህ አንተ ግን አሁን ጆካ ከሁላችንም የተለየ ሀሳብን በዚህም በዛም ሳይድ መሆን ስላልፈለግ እንዳንተ ደግሞ ግርታ ያለባቸው ሰዎች ደግሞ ከሁለቱም አካል መስማት ያለባቸውም ሰዎች ስላሉ ምናልባት ሁለቱ ግዴታ መተው ኤክስፕሌን ማድረግ አለባቸው። ቢኮዝ ይሄ የኢትዮጵያ ሕዝብ መቀለጃ ነው ብዬ አላምንም። እውነቱ ይውጣ። እኔ ከሷ ሳይድ ነኝ አሁንም ቢሆን ግን ይሄን ነገር በደንብ ደግሞ እስከ ህዝብ ወደ ሚዲያ እስካመጡ ድረስ ለህዝቡ ሁሉ ነገር ክሊር መሆን አለበት ብዬ አምናለሁ። እሱም በበኩሉ ቢኮዝ ከተጠያቂነት አያመልጥ። ሁለቱም በህዝብ ድጋፍ ኑሯቸውን የሚኖሩ ናቸው። ሁለቱም ጌመር ናቸው። ስለዚህ እንደነዚህ አይነትን ደግሞ ይሄ ስርዓት አልበኝነትን የሚያደርግ ደግሞ ከሆነ ዛሬ በገነባው ስምና ዛሬ ገንዘብ አለኝ ብሎ እንደሚደነፋ ሴት ልጅ በዚህ ያህል ደረጃ እንደዚህ የሚያስደርግ ከሆነ አሁንም ወደ ነበረበት ቦታ መመለሱ አይቀርም ማለት ነው። ስለዚህ ከህግም ተጠያቂነትም አንፃር እንዲሁም ከኛ ከዚህ ከሚዲያው ላይም ካለም ምድር ላይም ካለውም ህዝብ አንፃር ያለውን ነገር መተው ሳይንቁ መተው መጠየቅ አለባቸው ሁለቱ። በቃ ይሄ ግዴታቸው ነው። አንተ አሁን እኔ የምመርጠው አንተ ጋር ለምንድን ነው ወይ በሷ ሳይድ አይደለም ወይ በሱ ሳይድ አይደለም። ሶ ሚዛን የሆነ ቦታ ላይ መተው ለህዝቡ ማብራራት አለባቸው። ቤቴን ከፍቼ ለየብቻ አወራለሁ የሚል አካል ወይ እኛ ላይ ድራማ እየተካሄደብን ነው እውነትም እንዳላት ሆኖ ልጅቷ ለሽቀላ ለሌላ ነገር ካልሆነ በስተቀር መተው ሀሳባቸውን ለህዝቡ ማሳወቅ አለባቸው። ይሄንን ነው የምለው። ግዴታቸው ነው፣ መጠየቅ አለባቸው። ቢኮዝ ከህዝብ እየተቀበሉ እየኖሩ እየተዳደሩ እስከሆነ ድረስ ሚዲያ ላይ ላመጡት አጀንዳ ራሳቸው መጠየቅ አለባቸው ብዬ አምናለሁ። አመሰግናለሁ። ኦኬ፣ እንደምን ዋላችሁ ጋይስ? ዋሴ እንዴት ነህ? እንኳን ደህና መጣህ። እንዴት ነህ አባቴ? ሰላም ነው? እንዴት ዋላችሁ? አለሁ። እንግዲህ እናንተ የሁለት ደጋፊ መሰላችሁኝ። ከግራም ከቀኝም ከጃኒም ከጆንዳዴንም ናላችሁት። ቀጥሉ፣ ችግር የለም እንሰማለን። እነሱም እያደመጡ እስከሆነ ድረስ ይሰማሉ። መጨረሻ ላይ ምርጫቸውን የሚወስዱት እነሱ ናቸው። ኮፒ ሊንክ አትደረግ። እንግዲህ አሁን ጆከር ጋር ወይ ዮኒ ጋር ከገባ እውነቱን መውጣቱ አይቀርም። ግን እስከዛ ድረስ እኛ የራሳችን መላምት እንሰጣለን መጣው እስኪናገሩ ድረስ ማለት ነው። ግን እንደዚህ መላምት እንሰጥ ደግሞ መማር ያለብን ነገሮች አሉ። አሁን ጃኒ አሪፍ ልጅ ነች፣ እሱም ጆንም አሪፍ ልጅ ነው ለኔ ማለት ነው። ግን አሁን ትልቅ ነገር የተገነዘብኩት ምንድነው ማህበረሰባችን ውስጥ ሴቶች በጣም ይበደላሉ፣ ይጎዳሉ፣ በጣም ጥቃት ይደርስባቸዋል። በዛውም ልክ ደግሞ ይህንን ታኮ ሴቶች ለአድቫንቴጃቸው የሚጠቀሙትም ነገር አለ። ገባ? አይጎዱም አይደለም፣ ይጎዳሉ። አንዳንድ ደግሞ አሉ የሚጠቀሙበት። አሁን እንደዚህ አይነት ነገር ሲፈጠር ለወንዱ ህይወት ትልቅ አደጋ መሆኑን አስበን ማስረጃ የሚገኝበት ነገር ሆኖ ስንፈርድ ጥሩ ነው። ከግል ህይወታችን ጋር ማገናኘት የለብንም። አሁን ጃኒ እንደዛ ተጎድቻለሁ ብላለች። በቃሏን ያለችው ማስረጃውን አላየንም። እሱን ያዘጋብኝ ብላለች። ማስረጃ አላየንም፣ ግን ስሜቷን ነው ስልክ ገብቶብኝ ከራሷ ኤክስፒሪየንስ ያየችውን ነው መጣ የተናገረችው። የእሱ ፓርት አልተሰማም። ስለዚህ ቸኩለን ለመፍረድ እንትን አንበል። ለምን ለልጅቷም ጥሩ አይደለም በኋላ ላይ እውነቱ ሌላ ሆኖ ከተገኘ። ከዛ ውጭ ግን ቲክቶክ ላይ አንድ ፔጅ ለማዘጋት ምንድነው የሚያስፈልገው ነው። አሁን ፔጁን በሱ ስም አውጥቶት ከሆነ ወይ እሱ ኮንትሮል አድርጎት ከሆነ ኦኬ በፈለገው ሰዓት ይዘጋዋል። ግን በሪፖርት በምናምን ከሆነ አብሶ ትልቅ ፔጅ በጣም አስቸጋሪ ነው። ብዙ ሰው ሪፖርት አድርጎ ተሰብስቦ ቴሌግራም ላይ መጣው ምናምን ነው። ስለዚህ አንድ ሰው አይጠፋም እንግዲህ ሪፖርት አድርጎ። ሪፖርት ላይ ስትሄድ ደግሞ የእሷ በጣም ትልቅ አካውንት በየቀን በሚሊዮን ታፕታፕ የሚደረግ ነው። ያ እና ከነዛ መሀል ሰዎች ደግሞ ሪፖርት አድርጎ ከሚላቸው ሰዎች መሀል ደግሞ አንዱ መጥቶ መናገሩ አይቀርም። እንደዛ ከሆነ ያዘቀባትና ግሩፕ ከሆነ እና ፔጁ በማን ቁጥጥር ውስጥ ነው?
አክሴስ አለው ወይ እሱ የሚለውን መጀመሪያ ማወቅ አለብን ለማዘጋት። ከዛ ውጭ ደግሞ አደጋ ደርሶብኛል፣ እንደዚህ ቆርጦኛል፣ እንደዚህ አድርጎኛል ምናምን ያለችውን ማስረጃ ቢኖር አሪፍ ነበር። ሜይ ቢ በሰዓቱ ላይኖራት ይችላል። ግን አሁን 100% ሽሮኝ የምነግራችሁ ቲክቶክ ላይ የሚጠቀሙ ልጆች አዲስ አበባ ያሉ ወጣቶች ማለት ምንም አይነት ውይይት ቢያደርጉ ምንም አይነት ንግግር ቢያደርጉ ይቀራረጻሉ። ይሄ ፋክት ነው። ለአደጋ ንግግራቸው አዋ ታሾፋለህ እንዴ ነገም እንደሚመጣ ያውቁም። ስለዚህ ይቀራረጻሉ፣ ይጠነቀቃሉ እርስ በርስ ምናምን እና ዝም ብሎ እንዲህ ከላይ ነገር አይኖርም። ገብቶሃል አባባል? አሁን ሁለቱ የድሮ ፍቅረኛሞች ናቸው። ያላቸውን ሪሌሽንሺፕ አናውቀውም። አሁንም ተደዋውሎ ተነጋግረው ሊሆን ይችላል ወዘተ። ግን አሁንም ተደዋውሎ ሳይሆን ይኸው ላሲዝ እና አሁን የተላከልኝ ሌላ ሰው ነው የላከልኝ። እሱ የተላከልኝ ቮይስ አለ። በቅርብ ጊዜ ጎንደር በነበረችበት ጊዜ ከአዶናይ ተደብቃ ለእሱ እንደደወለች፣ እሷ ደግሞ ዛሬ ላይ ተቆርጫለሁ አካውንቴንም እሱ ነው ያዘጋው ብላ መታለች። እሷን ሰምተናል። እሱ ደግሞ በውስጥ በኩል ከሰው ከሌላ ሰው ያገኘሁት እሷ አዲስ አበባ እሷ ጎንደር እያለች ከሱ ተደብቃ እንደደወለች ቅድም ሳሰማ የነበረው ቮይስ እንደዛ ነው። አይ መቼ ነው የተደዋወለችው? ያን ሌላ ጉዳይ ሊሆን ይችላል፣ ራሱ ሊጠየቅበት ይችላል። እሺ ያ እና ነገሮች መጀመሪያ እዚህ ጋር የሆነ ነገር እምለዋለ ይቀርሱ ምን መሰለ ብሮዬ፣ ከዚህ በፊት ራሱ ፍቅረኛ መሆኗን ተናግሮ አያውቅም። እሷ እንዲወጣ ትፈልግ ነበር፣ እሱ እንዲወጣ አይፈልግም ነበር። እሷ ባለችበት እንኳን አስታውሳለሁ ሲያወሩ እኔ የምፈልገው ትልቅ መቀመጫ ያላት ሴት ነው እያለ ሁላ ነበር የሚያወራው። እሷ እያለች ይሰማታል ምን የሚል አስተሳሰብ አልነበረውም ልጁ። በሴት ላይ ባለው ነገር በጣም የተበላሸ አመለካከት ነው ያለው። ይሄንን ነው የሚናገረው። አጠገቧ እንዲታወቅ አይፈልግም። እንኳን የሱን አይደለም የልጁን እናት እስር ቤት ገብታ ማርገዟ ከታወቀ ምናምን በኋላ ነው ሰው የባን ነው። እንዲያውም ሲወራው ውሸታሞች ተብሎ ብዙ ሰዎች ሲሰደቡ ሰምቻለሁ። እና አብዛኛው ጊዜ የሚናገረው ንግግር ፍቅረኛ ለሚባሉት በክብር ያናገራቸው፣ በክብር ያወራቸው፣ በክብር ሻይ ቡና ያላቸውን አሳይ። ልጁ እንደዛ አይነት ልጅ አይደለም። በቃ ሴት አክባሪ አይደለም። በቃ ፍቅረኛ አክባሪ አይደለም። እውነቱን እንነጋገር። በቃ ይሄ ሰው ይሄን ያደርጋል። በቪዲዮ አውጥታ ነው ያሳየችው። ነገ ደግሞ ማስረጃ አለ እኮ። ይሄደው የታከመችበት ቦታ፣ የተቆረጠችበት ቦታ እንግዲህ ከመሬት ተነስቶ ሰው እጁን ተቆርጦ በሆነ ጉዳይ ተቆረጥኩ ብሎ አይደል። የሄዱበት ሆስፒታልም ይኬዳል እኮ። ማስረጃው እኮ ከባድ ሆኖ እሱን ያሳከመኝ ብላለች። ግን እኔ አሁን እያልኩኝ ያለሁት እሱ ማዘጋቱን በምን ሜቢ ንዴትም። ስለዚህ አሁን ኤግዛክትሊ ምንድን ነው መሰለ አሁን መቁረጧን እሱን ያሳከመኝ ወስዶ ብላለች። ስለዚህ ይህን ነገር አድርጎታል ማለት ነው። ገብተዋል። ከመሬት ተነስታ አይደለም ሄዶ አድርጓል። ወደዛ ጨረሰ። የማስቆረጡ ወደዚህ ጋር ስንመጣ ምን መሰለ እሱ ከእስር ቤት ከወጣ በኋላ ጀምሮ እነዚህ ሁለት ሰዎች ማስ ሪፖርት አለባቸው። በተከታታይ ካየ የአዶናይም አካውንት ጆን ዳንኤልም የአዶናይም አካውንት የእንትና የዚቼ ጃኒም አካውንት በየጊዜው ሪፖርት ይደረጋል። እሱም እኮ ግን እንደዛው ይላል በተደጋጋሚ። ከዛ ሰዎች ተናገሩ ይሄ ነገር ከተቀየረ በኋላ በጣም ፔጆች እኮ ችግር እያመጡ ነው። ቆይ ልነግርህ ነው። በዚህ መሀል ነው የምልህ፣ በዚህ መሀል ይሄን ነገር የሚያደርገው ጆን ዳንኤል ነው ብለው ሲሉ ከኔ አታነካኩኝ እኔ የለውበትም ምናምን ብሎ ላሽ ማለት ፈለገ። አንተ እሱ ሳይመጣ እንደዚህ አይነት አቢዩዚቭ ነገሮች አልነበሩ። ይሄ የቅናት ነገር እንደነበረ የሚያሳይ ነገር ነው። የቅናት ነገር አለ፣ ያልቆመ ነገር አለ። በፊት የጣልካትን አውት ሻይን ስታደርግ ጀለሲ ነገር ይመጣል ብዬ አስባለሁ። እና ብዙ ነገር በሴት በኩል ባለው በሪሌሽንሽፕ ባለው ጆን ዳንኤል ጥሩ ሰው አይደለም ለሴት ልጅ። ይህን ፋክት አድርጌ ነው የምናገር አይደለም። ካየነው ባየሁት ነው የምናገረው። ግን አሁን አሜሪካ ከተቀየረ በኋላ እኮ የብዙ ሰው ፔጅ ችግር እያመጣ ነው። ቪዲዮ ያወርድብሃል፣ ፎሎወር ይቀንስብሃል፣ ዋርኒንግ ይሰጣል ምናምን። በጣም ችግር እያመጣ ነው እኮ። አሜሪካ አይደለም ያሉት አባቴ እና አይኖ ግን የሁሉም ሀገር የኢትዮጵያ የሌላው ሀገር አካውንት እኮ አልተቀየረም። ማብራዳ በቪፒኤን እኮ ይገባል። አሜሪካ ያለ ነው እንጂ የእናንተ ምንም ችግር የለውም እኮ ማብራው። ፍርዱ አሪፍ እንዲሆን ጆካ ባልከው እየቀነሰ ነው ዮኒዬ። እሱ ላይ የሁሉም ሀገር ጆካ ፍርዱ አሪፍ እንዲሆን ማለት ነው ሁለቱም ይምጡ በማለት
ቢሆን በጣም ማለት ቢመጡ ደስ ይለኛል። አሁንም ግን እኔ በደንብ አድርጌ በማየው ነገር ባየሁት ነገር ለሴቶች ምንም አይነት በፎንቃ ደረጃ ስማቸው እንኳን እንዲጠራ አይፈልግም። ማናት ያንተ ሲባል ማውራት ያለብን እዚህ ጉዳይ ላይ ነው እንጂ ስለ የሷ አዲስ አበባ ወይ አይ ጆከር እኔ ጥያቄ አለኝ እዚህ ላይ ማለትም የደረሰ ቮይስ ሜሴጅ አለ አይደለ? እሱን የላከልህ ሌላ ሰው ነው የላከልህ? ከሌላ ሰው ነው የደረሰኝ። ከሌላ ሰው ነው የደረሰ አይደል? ለምን ከሱ አልደረሰህም? እርግጠኛ ለሱ ነው ያረጋችለት አይደለ? ማለቴ እሱ ጋር እኔ አልደዋወልም ማለት እኮ አንተ አሁን ይኸውልህ ተባረክልኝ። አሪፍ ጥያቄ ነው። እሷ የራሷን ነው ይዛ የወጣችው የደረሰባትን በፎቶ ማስረጃ ነው ይዛ የወጣችው አይደለ? ማስረጃ ፉል ማስረጃዋን ይዛ ነው የወጣችው። እሱም በዚህ ደረጃ ከሆነ በሰው ከሚልክልህ ዋይኖት ራሱ ብቅ ብሎ በዚህ ሰዓት እንዲያርጋኛለች እንደዚህ ሆና ቤቴ ትመጣ ነበረ እንዲታረግ ነበረ ብሎ ለምን አልተናገረም? ለምን ማለት በሁለተኛ በሶስተኛ ሰው ከሚልክልህ ብዬ ነው ይሄን ማስረጃ። ምክንያቱም አንድ ነገር ሲላላክ በዚህ ዘመን ብዙ አይነት ነገር ይሰራል። ሁለተኛ ነገር አንተ ባየኸው ማስረጃ መሰረት ማለት ነው አንተ ያንን ነገር አምነህበታል። እኔ አሁን ለምን መሰለሽ እኔ ግልጹን የምነግርሽ ነገር ጆንም በጃኒ ልካቃታ አውቀዋለሁኝ፣ ጃኒንም እኩል ለማውቃቸው ለእኔ እኩል ናቸው። በዚህን ሰዓት ጃኒ ይዛም የወጣቸው ነገር ላይ ጆን ዳንኤልም በሌላ በኩል የደረሱ መረጃዎች ለነዛ ነገሮች ሁለቱም ለእኔ አሁን ውሳኔ ላይ አይደለም መካከል ላይ ነው ያለሁት። ኦኬ እሺ ጆከር ገብቶሻል የምልሽ ነገር አሁን ይኸውልሽ ላስረዳሽና ግልጽ አድርጌ